የተለያዩ ሶሻል ሚዲያ በመጠቀም ትልቅ ቢዝነሶችን መስራት እንችላለን። ስፔሻሊም ከቤት ሆነን ብዙም እንቅስቃሴ ሳይፈልግ ከቤታችን ሆነን ትላልቅ ቢዝነሶችን እንሰራለን። ሶ እነዚህ የምንሰራቸው የቢዝነስ ቻናሎቹ ወይም ፕላትፎርሞቹ እነማን ናቸው የሚሉትንና እንዴት አድርገን ብንሰራስ ገንዘብ ልናገኝ እንችላለን ወይም ኢኮኖሚያችን ልናሻሽል እንችላለን የሚለውን በዚህ ቪዲዮ ላይ አጠር ባለ መልክ ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁ ነባር ሆናችሁ ላይክ፣ ሼር ለብዙዎቹ ስለሚጠቅም ሼር እንዲሁ ኮሜንት ባር ላይ ጥያቄ ካላችሁ ማስቀመጥ እንዳትረሱ። አብራችሁን ስላላችሁ አመሰግናለሁ። ወደ ቻናሌ ወደ ቪዲዮ አልፍ ወደ ቪዲዮ ሲያልፍ የትኛው ፕላትፎርም በመጠቀም ብዙ ገንዘብ ልንሰራ እንችላለን የሚለው ላይ ስንሄድ ያው የሚታወቅ ነው። ዩቲዩብ በብዛት በአለማችን ገንዘብ በመስራት የሚታወቅ ሶሻል ሚዲያ ነው ወይም ፕላትፎርም ነው እና ይህንን ፕላትፎርም ብዙ ጊዜ ይሞክራል። እኔ ከራሴ ህይወት ተሞክሮ አደርጋለሁ። ለኔ ይሄ ኦልሞስት ከቻናሎቼ ወደ አምስተኛ ቻናሌ ነው። አምስተኛ ሆኖም ግን ከነዚህ ውስጥ አንዱን ብቻ ነው አቺቭ ያደረኩት። ይሄ ሁለተኛ ቻናሌ ነው። ሶ ያኛውን ምን ሰርቼ አቺቭ እንዳረኩም እና ጠቅላላ ባለ መንገድ ምን ብንሰራ በዩቲዩብ ላይ ገንዘብ ልናገኝ እንችላለን፣ ኢኮኖሚያችንን ልናሻሽል እንችላለን የሚለውን ሰፋ ባለ መልክ በዚህ ሰርቻለሁ። ተከታተሉኝ። እና በመጀመሪያም በዚህ ሀሳብ ያደረኩት ቀጣይም ቪዲዮ የሚሰራ ይሆናል። የዩቲዩብ ፈተናዎችና ስኬት የሚለው ነው የሚሰራ ማለት የሚያሳያችሁ እና በዚህ ላይ ስናይ ፈተናዎች አሉ። አንድ ስራ ስንጀምር ትልቅ የሆነ ፈተናዎች ወይም ቻሌንጆች ይገጥሙናል። ከዛም የሚቀጥለው ሰክሰስ ነው ወይም ስኬት የምንለው ነገር ይቀጥላል ማለት ነው። በዚህ ላይ ሲመጣ እኔ ከዚህ በፊት 5 ቻናል ከፍቻለሁ ብያለሁ። ከአምስቱ አንዱን አቺቭ አድርጌያለሁ። ይሄኛው ኦልሞስት ወደ 1700 ገደማ ሰብስክራይበር አለው። ኦልሞስት ደግሞ ዎች አወሩ ሞልቷል። የዚህ ሰብስክራይበር ታች እያለ ዎች አወር ሞልቷል። በጣም ቪው ታይቷልና ይሄ ሞልቷል። ይሄ እንዴት ሆነ የሚል ነገርንም በዚህ ላይ ጠቅላላ አድርጌ እና ብዙ ጊዜ ፈተናዎች አሉ። ብዙ ጊዜ ፈተናዎች የምንለው አንደኛ ላይ ያስቀመጥነው የሰብስክራይበር አለመጨመር ነው። በምን ምክንያት ነው? ዩቲዩብ ይሄ ለጀማሪዎቹም ብዙ ጊዜ ዩቲዩብ ሞክራችሁ አልሳካላላችሁ፣ ይሄ ወሳኝ ነው። ሶ እንዴት ሰብስክራይበር አለመጨመር እንዴት ሊጨምር አልቻለም የሚለው ነገሮችን በዚህ ላይ ዲቴል እንዲጨምር ምንስ ይረዳል፣ አለመጨመር ምክንያቶች ውስጥ ምንድነው የሚሉ ነገሮችንም በዚህ ዲቴል አሳያለሁ። ወሳኝ የሆነ ሁለተኛ ላይ የዎች አወር አለመጨመር ወይም የዩቲዩብ አንድ ዩቲዩበር ዩቲዩብ ከከፈተን ሞኔታይዝ ለመሆን የግዴታ ሰብስክራይበር መሙላት አለበት፣ ሊሚት አለ። ዎች አወር 4000 ዎች አወር መሙላት አለበት ይላል። ሶስተኛ ላይ ቪዲዮ ቪው አለመጨመር ወይም ቪው አለመታየት የምንለው ነው። ወይም አለመታየት ቪዲዮ ሲንለቅ አለመታየት የሚመጡ ፕሮብሌሞች ውስጥ ምንድናቸው? ሶልቭ የሚያደርጉ ወይም ሊቀርፍ የሚችሉስ ምንድነው የሚሉትን ነገሩን አነሳለሁ። በመጀመሪያ የሰብስክራይበር አለመጨመርም የዎች አወር አለመጨመርም የቪዲዮ ቪው አለመኖርም ቻናል ክሬት ስናደርግ የሚፈታ ፕሮብሌም ነው። ቻናል ክሬት ስናደርግ ሰዎቹ በዚህ ጊዜ ላይ ምን አይነት ቻናል ብንከፍትና ምን አይነት ኮንቴንት ክሬት ብናደርግ ነው ብዙ ተከታይ ልናገኝ የምንችለው፣ ሰብስክራይበርም ኦቨር ሊጨምር የሚችለው፣ ቶሎ ዎች አወር ለሰዎቹ ጠቃሚ የሆነ ለምሳሌ ብዙ አይነት ኮንቴንት ክሬት ማድረግ እንችላለን። ቢዝነስ ኮንቴንት ክሬት ልናደርግ እንችላለን። ሁለተኛ ደግሞ ትምህርታዊ የሆነ ቪዲዮዎችን ዩቲዩብ ላይ ልንጭን እንችላለን። ሶስተኛ ኮሜዲ፣ አራተኛ ሪአክሽን ቪዲዮ፣ አምስተኛ የልጆች ቪዲዮ፣ አኒሜሽን ቪዲዮ፣ የተለያዩ አይነት ነገር ቪዲዮዎች አሉ። እነዚህን ስንሰራ በየትኛው ላይ ትኩረት አድርገን ብንሰራ ቶሎ ውጤታማ ልንሆን እንችላለን። እኛ ሀገር የተቸገርነው ብዙ ጊዜ የተለያዩ አይነት ቻናሎች ሊከፈታሉ። ቢከፈቱም ግን ለተከታዮቹ ጠቃሚ አይደለም። በብዛት ለቪው ለማግኘት፣ ታይም ለመሙላት፣ ሰብስክራይበር ለማሳደግ በማለት የተለያዩ ውሸት እንሰበስባለን፣ ውሸት እንጭናለን። አይጠቅምም። ይሄ አይደለም ሊሆን የሚገባ። ብዙ ጊዜ ደግሞ ወደ ነጮች ስንሄድ ምን አይነት ነገር ሲሰሩ ውጤታማ እንደሚሆኑ ለዜጎችም ወይም ለተከታዮቻቸውም ጠቃሚ ለራሳቸው የሚጠቅሙበትን ወሳኝ የሆነ ኮንቴንት ክሬት አድርጎ ከቻናል ክሬት ከማድረግ ጀምሮ እነዚህን ነገሮች ያካተተ ነገር ይሰራሉ። እነዚህን ከመስራታችን በፊት ግን እነዚህ ኮንቴንት ክሬት ከማድረጋችን በፊት የሚቀድሙ ነገሮች አሉ። ዩቲዩብ ቻናል እንዴት ይከፈታል፣ ምን አስፈላጊ ናቸው የሚሉ ነገሮችንም ቀጣይ ቪዲዮ ላይ ዋን ባይ ዋን ስቴፕ ባይ ስቴፕ የሚያሳይ ይሆናል ማለት ነው። እና በመጀመሪያ እነዚህ ቻናል ክሬት ካደረገን በኋላ እንዴት ክሬት ይደረጋል የሚሉ ነገሮችን አሳያለሁ። ትንሽ አሁን 24 ጀምሮ ዩቲዩብ አልጎሪዝሙንም እንዲሁ ቻናል ክሬት አደራረግንም አፕዴት ስላደረገ እሱን አንድ
በአንድ አሳያችኋለሁ። እዚህ ጋር ስንመጣ የቻናል ስም ስንሰይም የቢዝነስ አይነት ቻናል ከሆነ የቢዝነስ አይነት፣ የትምህርታዊ ከሆነ ትምህርታዊ፣ ኮሜዲ ከሆነ ኮሜዲ፣ እያንዳንዱን ራሱን የሚመስለውን ቻናል ክሬት እናደርጋለን። ክሬት ካደረገን በኋላ ዩቱብ ባነር ከመስራት አንጻር ቪዲዮ ስንጭን የቪዲዮአችንን ታምብሌን ዩቱብ ታምብሌን ከመስራት አንጻር ምን ማድረግ አለብን የሚሉ ነገሮችን አንድ በአንድ አሳያለሁ። ግን በመጀመሪያ መግቢያ እንዲሆንን እዚህ ጋር በብዛት እኛ ሀገር ብዙ ጊዜ መላ ዓለም ላይ ብዙ ተከታዮችን ልናገኝ የምንችላቸው እንትኖች ብዙ ጊዜ የቢዝነስ ኮንቴንት፣ ትምህርታዊ ቪዲዮ እና አልፎ አልፎ ኮሜዲ ነው። እነዚህ ሲሰራ ብዙ ተከታዮችን እናገኛለን። ከዛ ባሻገር ሌሎቹ ክፍያቸው መለስተኛ ነው። ለምሳሌ የቢዝነስ ቻናል ከፍተንና ትምህርታዊ የሆነ ቪዲዮ ስንለቅ እኩል የሆነ ክፍያ እናገኝ። ተመሳሳይ ቪው ኖሮ ተመሳሳይ ዎች አወር ኖሮ ተመሳሳይ ላይክ እና ተመሳሳይ ነገር ኖሮ ራሱ ቢሆን ተመሳሳይ አይነት ፔሜንት አይኖሩም፣ ይለያያል። እያንዳንዱ የቢዝነስ ቪዲዮ፣ ትምህርታዊ የሆነ ቪዲዮዎች፣ ኮሜዲ ቢሆን፣ ሪአክሽን ቪዲዮ ቢሆን፣ የልጆች ቪዲዮ ሲሆን እያንዳንዱ የተለያየ አይነት ክፍያ ዘዴ ያለው ማለት ነው። ሶ በመጀመሪያ እንዳነሳው ሰብስክራይበር ለመጨመር ብዙ ጊዜ ከምን ጋር ይመጣል የሚሉ ነገሮችን ከሴቲንግ ፕሮብሌም ሶልቭ ከማድረግ አንጻር ሊሆን ይችላል። በሰዎች ዘንድ የምንሰራው የቪዲዮ ወይም እይታ ወይም ቫሪያል በቲክቶክ እንደ ቫሪያል አለመውጣት እንደሚባለው ነገሮች አለመውጣት ሊሆን ይችላል። እነዚህ የሰብስክራይበር ለመጨመር ሊያመጣ የሚችለው ግን መሰረታዊ የሆኑ ነገሮች ሰብስክራይበር ለመጨመር የሚያመጣው ነገር ሎው ኳሊቲ ኮንቴንት የምንለው ወይም የኮንቴንት ክሬት ስናደርግ ሎው የሆነ ኳሊቲ ከምናቀርበው ሰዎች ዘንድ ተቀባይነት የሌለው ወይም ብዙ ሳቢ ያልሆነ ኮንቴንት ክሬት ስናደርግ በብዛት ሰብስክራይበር አናገኝም። ሰዎች ካልወደዱ ሰብስክራይበር አናገኝም ማለት ነው። ከዛ ሁለተኛ ጋር ኢንፍሪኩዌንት አፕሎድ ማድረግ፣ ለምሳሌ አፕሎድ የምናደርጋቸው ቪዲዮዎች ሊሆኑ ይችላሉ። አፕሎድ ስናደርግ ቪዲዮቹ ዲስመች፣ ለምሳሌ አንድ ዙር ኮሜዲ አቅርብን ከሆነ ሁለተኛ ዙር ሌላ ነገር ወይም ለየታ ነገር የምናቀርብ ከሆነ ማይገናኝ ሰዎች የልጆች ጨዋታ የምናቀርብ ከሆነ ብዙም ሰብስክራይበር አይጨምርም ማለት ነው። ሰብስክራይበር አይጨምርም ማለት ሰዎቹ ይሄ አስተማሪ አይደለም በሚል ለዛ ያለው ለቻናሉ ያለው ኢሜጅ ሊበላሽ ይችላል። ሁለተኛ ደግሞ ኢንፌክቲቭ ፕሮሞሽን፣ ለምሳሌ ይሄ ወሳኝ ነው። ዩቱብ ከመክፈታችን በፊት አንዳንድ ጊዜ ሰዎችን አይታችሁ ከሆነ አንድ ስለ መኪና ስፔር ፓርት የሚያስተምር ከሆነ ስለ መኪና ስፔር ፓርት ቀድሞ ምን ላይ ይሰራል? በተለያዩ ፕላትፎርም ላይ ፕሮሞሽን ያደርጋል። ላይክ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ግሩፕ ክሬት በማድረግ ፌስቡክ ሊሆን ይችላል። የተለያዩ የሆነ ፕላትፎርሞች አሉ። ዋትስአፕ ግሩፕም ክሬት አድርጎ ሊሆን ይችላል። ሶ የተለያዩ የሆነ ፕላትፎርሞች ላይ ቀድሞ ምን ያደርጋል? ፕሮሞት ያደርጋል ወይም ያስተዋውቃል። ሾርት ቪዲዮ በማዘጋጀት በተለያዩ ሶሻል ሚዲያዎች ላይ ቀድሞ ምን ማድረግ? ፕሮሞት ካደረገ በኋላ እዛ ጋር ያደገው ተከታዮች ጠቅላላ ወዴት ይቀጥላል? ወደ ዩቱብ ሽፍት ያደርጋል ማለት እዛ ሊንክ በማስቀመጥ ያንተን የዩቱብ ቻናልን ፕሮሞት በማድረግ ተጨማሪ ሰዎች የተሻለ እውቀት ስለሚፈልጉ ተከትለው ወዴት ይመጣሉ? ወደዚህ ቀጥታውኑ። እኔ አሁን በፊት ግን እንደነገርኳችሁ ሶስቱ ቻናሌ ቀጥታውኑ ወዳው ወደ ዩቱብ ገባለሁ። ወደ ዩቱብ ሲመጣ ዩቱብ ላይ ተከታይ ወደ ቶሎ አላገኝም። ለምን? እኔ የሚሰራው ዜና ማቅረብ ሊሆን ይችላል። አሁን ለምሳሌ ዜና ማቅረብ ጀምር ነበር፣ ሃይላይት ሪአክሽን ቪዲዮ ጀምር ነበር፣ አልሳከም። ለምን? እዛ ጋር ሲመጣ ከተለያዩ አይነት ሰዎች ጋር ነኝ እኔ ራሴን ኮምፒት የሚያደርግ ወይም የሚያመዛዘው የሚያወዳደር ከኔ የተሻለ የሚያቀርብ ከኔ የተሻለ ኮንቴንት ክሬት የሚያደርግ ከኔ የተሻለ ነገሮችን ቪዲዮ ኤዲቲንግ የሚሰራ ከኔ የተሻለ በቅልጥፍና የሚያዘጋጅ ሰዎች ስለሚኖሩ ከነዛ ሰዎች እኔ ምን መሆን አልችልም? ኮምፒት ማድረግ አልችልም። ኮምፒት ማድረግ ስለማልችል የኔ እንዳል እዚህ ጋር ሰብስክራይበር ለመጨመር እኔው ጋር ኢፌክት ያመጣል ወይም ተጽዕኖ ያመጣል ማለት ነው። ከዛ ከቆይታ አንፃር አንድ የተወሰኑ ቪዲዮ ከለቀቅ በኋላ አንድ እንደውም በጣም የሚገርም ነው ወደ 60 ቪዲዮ አካባቢ ለቅቄ ሰብስክራይበር አነስተኛ ነበር፣ 400 ገደማ ነበር የነበረው። ተስፋ ሳልቆርጥ በደንብ ኮንቲኒስሊ ይቺን ነበረ። ቀለል ያለ ነው አሰራሩም፣ እንደዛ ነበረ። ዜና ነው የሚያቀርበው፣ ሲምፕሊ ነው ኤዲት የሚደረገው፣ ወዲያው ቶሎ ይለቃል። ከዛ ይሄ አልጨመረም ነበር። ግን በ6 ቪዲዮ ሞኔታይዝ የሆነ ቻናል አለኝ። በ6 ቪዲዮ ብቻ ማለት ነው። በ6 ቪዲዮ እንደውም ይሄንንም አሁን እየሰራለሁ ቪዲዮ ቻናልንም ቶሎ አለቀም። ከዛ አንፃርም ጊዜም ሰጥቼ ትኩረት ሰጥቼም ካለመሰረት አንፃር ብዙ ሌት ሆኗል የተወሰነ ያህል ጊዜ። ኤኒዌይ ጥሩ እድገት ላይ ያለ ሰብስክራይበር አንሶ ያለ ወጭ አውሮ ግን የሞላበት ሁኔታ ነው ያለው። ሶስተኛ ፑር ቪውየር ወይም ፑር ቪውየር ኢንጌጅመንት ሲኖረው ሰብስክራይበር ብዙ
አይመጣም እና ሚስመች የሆነ ቪዲዮ ታይትሎች ሚስመች የሆነ ቅድም እንዳልኩ አንዴ የልጆች የሚለቅ ከሆነ አንዴ ሌላ ነገር ትምህርታዊ ከሆነ ትምህርታዊ ነው። ለምሳሌ አሁን በዚህ ቪዲዮ ላይ የስራ እድል ነው ብዙ ጊዜ ስለ ስራ እድሎች ስለ ውጭ ሀገራት ስራ እድል ነው በዚህ ቻናል ላይ የሚሰራው እና ይህም የስራ አንዱ እድል ስለሆነ ከዚህ ጋር ያይዤ ሊሰራ ወደድኩ። ኤኒዌይ ሰዎችም ስለሚጠይቁ ከዛ ካለን ቻናሌ ጋር ብዙ መች ስለማይደርግ ከዚህ ጋር ስለሚቀረብ ብዬን ሰርቻለሁ። ስለዚህ ሲሰሩ እንደዚህ አይነት ነገር ነው ኮንስታንት የሆነ ነገር ነው መስራት አለባቸው። ትምህርታዊ ከሆነ ትምህርታዊ፣ ስለ መኪና ስፔር ፓርት ከሆነ ስለ መኪና ስፔር ፓርት፣ ስለ ተለያዩ ነገሮች ስለ ቴክኖሎጂ ሊሰሩ ትችላላችሁ። ከዛ ያያይዛችሁ እንጂ እዛ ጋር አምታችሁ የህፃናት ፕሮግራም ቢታቀርቡ አይሆንም። ይሄ ነው ሚስመች ቪዲዮ ታይትል የሚባለው። ሁለተኛ እና መጨረሻው ታምብሌን እና ኮንቴንት አመራረት። ታምብሌን ወሳኝ ነው። ታምብሌን ማለት ለአንድ ነገር መጽሐፍ ሲገዙ ለምሳሌ ቀድማችሁ የሚታዩት ምንድነው? ኮንቴንት እና ከቨር ፔጁ ነው የምናየው። ከቨር ፔጅ እናያለን። ከዛም አልፈን ከቨር ፔጁ ላይ ያለው ምን ይላል የሚል ነገር ካየን በኋላ ወደ ኮንቴንት ነው የምንሄደው። ኮንቴንቱን ዘርዘር አድርገን እናያለን። ቻፕተሮቹን እያንዳንዱ ነገር ምን አለ ምን አካተተ ነው የሚለው ነገሮችን ይጠቅማል የሚለው ነገር መጽሐፉን ሙሉ ማንበብ ስለማንችል ቶሎ የምናያቸው ይሄንን ነው። ላይክ ታምብሌን ማለት የመጽሐፉ ከቨር ፔጅ እንደማለት ነው። ለእይታው የሚስብ ከለርፉል ፉል መሆን አለበት። የጻፍነው ራይቲንጉ ወይም ከላይ የሰየምነው ስያሜ ቪዲዮ ሳቢ መሆን መቻል አለበት። ሰዎቹ ጓግቶ እንዲገቡ የሚያደርግ ሊሆን ይገባል። ሁለተኛ ደግሞ ኮንቴንት ነው። ኮንቴንት ክሬት ስናደርግ መሰረታዊ ነገሮች እነዚህ ተጠቅልሎ የሰብስክራይበር አለመጨመርን ፕሮብሌም ሊያመጣ ይችላል ማለት ነው። እነዚህን ከቀረፍን እነዚህን ካስተካከልን ሰብስክራይበር የማይጨምርበት ሰዎች ስለወደዱን ነው ሰብስክራይብ የማያደርጉት። በእርግጥ ብዙ ጊዜ እኛ ሀገር ላይ ያልተለመደ ችግር ትምህርታዊ ነገር ገብተን ቪውን አይተን ብቻ እናደርግና እንወጣለን። ሰብስክራይበር ይህ ትልቅ ችግር ነው። ሊስተካከል ይገባል። ዩቲዩበሮቻችን ቻናል የሚሰሩ ሰዎች እንዲያድጉ ካየን በኋላ ሰብስክራይብ ማድረግ ወሳኝ ነው። ልክ አሁን እየሰራ ያለው ቻናል ሰብስክራይበር አነስተኛ ነው፣ ብዙ ቪው አለው 10 ምናምን ምናምን የታዩ ቪዲዮዎች አሉ እና እሱ አድጎ ወቻውሩ ሞልቶ ሰብስክራይበር ታች ያለበት ሁኔታዎች ይታያሉ። እነዚህን ማስተካከል መቻል አለብን። ሁለተኛ ላይ ቪው አለመጨመር የምንለው ብዙ ጊዜ ያው ሎው ቪዲዮ ኳሊቲ ነው። ኳሊቲ ቪዲዮአችን በጣም ሎው ኳሊቲ ከሆነ ስንቀርጽ ፌስሌስ ሊሆን ይችላል። በሁለት አይነት ነው የምንቀርጸው፣ ፌስሌስ እና ዊዝ ፌስ ነው። ፌስሌስ ሆኖም ወይም ዊዝ ፌስ ሆኖም ኳሊቲያቸው ሎው ከሆነ ቪዲዮ ሰው ላይ አይስብም። ቪዲዮ ኳሊቲ ሊሆን ይገባል። የምንሰራው ኤዲቲንግ ምን ተጠቅመን ኤዲት የምናደርጋለን የሚባለው ነገር ከዚህ በኋላ በዚህ ላይ ትኩረት አድርጌ ነው የሚሰራው። ትኩረት አድርጌ ስለሚሰራ ለዩቱብ ለመጀመር የሚያሰባችሁ የዩቱብ ቢዝነስ እየሰራችሁም አላችሁ አላድግ ብሎ ይሄ እኛን ፕሮብሌሞች ያላችሁ ካላችሁ ኮመንት ባር ላይ በደንብ ጥያቄ ማንሳት ትችላላችሁ። ዲቴል አድርገን አብራርተን እናያለን፣ አብረን የምንፈታለን ማለት ነው። ሁለተኛ ፑር አውዲየንስ ነው። ፑር አውዲየንስ ኢንጌጅመንት የሚለው ወሳኝነት አለው። ያው ይሄም አንዱ ቪው አለመጨመር የሚያመጣ አንዱ ነው። ኢንኮንሲስተንስ አፕሎድ ለማድረግ ለምሳሌ ተከታታይ አለመልቀቅ። አንዴ የለቀቀውን ቪዲዮ ለ3 ወራት በዚህ ቻናል እንደዛ ፕሮብሌም ገጥሞኛል። ከሌላ ስራ ለወደ ስለነበረኝ ያንንም ቻናል ስለምሰራ አልሰራም፣ ብዙ ጊዜ ቶሎ አልሰራም። ወራትን ቆይቼ የለቀቁበት ጊዜዎች አሉ፣ 2 ወር 3 ወር እና ኦልሞስት 4 ወር ምናምን ቆይቼ አፕሎድ አደርጋለሁ። ይሄ ፕሮብሌም ቪው አለመጨመርን የሚያመጣ ነው። ያ ማለት የሚያሳየው ዩቱብ ፕሮሞት የሚያደርገውን ነገር እናጣለን። ቶሎ ሲንጭን ዩቱብ አንደኛ ቪውን እያየ የቪው መጠናችንን እያየ እንትን ያደርጋል፣ ያስተዋውቃል። ዩቱብ አንዳንድ ጊዜ ቪዲዮአችንን ይቀብራልን፣ ፕሮሞት ያደርጋል። ፕሮሞት እንዲያደርግ ደግሞ ምን ማድረግ አለብን? ኮንስታንትሊ ቢያንስ በትንሹ በ48 ሰዓት ውስጥ መልቀቅ ባንችል በ72 ሰዓት ኢንተርቫል ውስጥ ቪዲዮን ብንጭን ጥሩ ነው። ከቻልን በየ48 ሰዓት ላይ ሁለትም አንድ ቪዲዮን መጫን ግዴታ ይኖርብናል ማለት ነው። ሶስተኛ ላይ ታይትል ዲስክሪፕሽን እና እንደ ታምብሌኖችን በደንብ ማስተካከል። እነዚህ ሳቢ ናቸው። ታይትል ስንጽፍ ለምሳሌ አንድ ቢዝነስ እየሰራችሁ ከሆነ ስለ አንድ ቅድም እንዳልኩ አንድ ሜካኒክ እቃ እየሰራ የሚያሳይ ከሆነ ትልቅ ትምህርታዊ ቢኖር ታይትሉ ላይ መስተካከል መቻል አለበት። ታይትል ሲሰየም ርዕሱን በደንብ አድርጎ መስራት መቻል አለበት። ዲስክሪፕሽን በደንብ ማዘጋጀት አለበት። ታምብሌን በደንብ መሰራት አለበት እና ይሄም እዚህ ጋር አንድ ትኩረት መስጠት አለበት። ላክ ኦፍ ፕሮሞሽን ስለሰራችሁ ነገር በተለያዩ ፕላትፎርሞች ላይ ምን ማድረግ መቻል አለባችሁ? ፕሮሞት ማድረግ አለባችሁ ማለት ነው፣ ቪው በደንብ እንዲወጣለን። ስለዚህ እነዚህን ነገር ትኩረት አድርገን ከሰራን ያለምንም ነገር ይህንን ማሳደግ እንችላለን። እና ሶስተኛ ላይ ያስቀመጥኩት ሃው ቱ ኢንክሪዝ ዎች አወር ወይም የዩቱብን ዎች አወር እንዴት ኢንክሪዝ እናደርጋለን ወይ እንዲጨምር እንዴት እናደርጋለን የሚሉ ነገሮች ላይ በደንብ ትኩረት አድርገን መስራት መቻል አለብን። ለምሳሌ በየጊዜ ኮንስታንትሊ ጠቃሚ ቪዲዮዎችን አፕሎድ ማድረግ አለብን። ዎች አወራችን ወደ ከፍ እንዲል ማለት ነው። አንድ የነበረውን ለምሳሌ 1 ዓመት 360 ቀን ላይ የታየውን ዎች አወር
ፌል ስለሚያደርግ ዩቱብ በራሱ በአልጎሪዝም በሲስቴሙ እስከዛ የታይቶ አልጎሪዝሙ ላይ ሊስት ሆነን ክፍያ እስካልተቀበለን ድረስ ወይም ሞኔታይዝ እስካልሆነ ድረስ ሊስት እስካልሆነ ድረስ ይህንን ሰዓት እያጠፋ ነው። አዲስ ሰዓት እንትን የሚያደርግልን ማለት ነው። ሁለተኛ ደግሞ እነዚህም የሚያዙት ሳቢ የሆነ ታምብሌሎችን በመስራት እና ሰብታይትልስ በቃ ቪዲዮ ላይ በደንብ አድርገን ታይትሎችን ክሬት በማድረግ ሳቢ የሆኑ ሰዎችን አስተማሪ ሊሆኑ የሚል አንዴ አይቶ ሰዎቹ ተመልሶ ሊመጡ የሚችሉትን ሊያደርግ የሚችለውን ማለት ነው። ስለዚህ እነዚህን ማንሰራ ከሆነ እነዚህን ማንከታተል ከሆነ አሁን ያልኳቸው ነገሮችን ማናደርግ ከሆነ እነዚህ ሶስቱ ነገር ፌል አድርጓል ማለት ቪው የለም ማለት ዋች አወር የለም። ቪው የለም ማለት ሰብስክራይበር ላይመጣ አይችልም። ሰብስክራይበር የለም ማለት ዋች አወር የለም ማለት ነው። ለምን እናንተን የሚከተሉ ሰዎች ከሌሉ ታይም ልታገኙ አትችሉም። ታይም አላገኛችሁ ማለት ደግሞ ቪው ያገኛችሁ አይደለም ማለት ነው። ሶ እነዚህ ተያዥና የመሳሰሉ ፕሮብሌሞች ብዙ ጊዜ ዩቱብ ቢዝነስ ውስጥ ስንሳተፍ በጣም እኛን እየጎዳ ያለው ነገር ስለሆነ ትኩረት አድርገን ብንሰራ ዩቱብ ማይታሰብ ማይገመት የትልቁ ቢዝነስ ነው ማለት ነው። አንዴ ደግሞ ሞኔታይዝ ሆናችሁ ክፍያ ከተጀመራችሁ በሞራል ብዙ ነገሮችን መስራት ስለሚችሉ ትኩረት አድርገን እንድንሰራ ይላለው። ሌላ ጥያቄዎች ካለ ደግሞ እዚህ ጋር ጥያቄዎችን ኮሜንት ባር ላይ ስለምን መስራት እንዳለብኝ እንዲዘጋጅ ኮሜንት ባር ላይ በደንብ አስቀምጡ። ስለተከታተላችሁኝ አመሰግናለሁ። ቸር ቆዩ።